እዚህ ጋር ይሄንን ጥያቄ ጠየቀኝ ወንድሜ በጣም በስነ ስርዓት ስለሆነ የጠየቀኝ መልስ ልመልስለት ፈልጊያለሁኝ። ልጄ ለክሪስማስ የፍሮዝን የሚሰሩትን አናንና what's her name Isabel this one ኤልሳንና አናን ነበር የፈለገችው ማለት ነውና እሷን ገዝተንላት እዚህ ጋር ያለው ወንድሜ ደግሞ ምን አለ የሷ አይነት ከለር ያላቸው ባርቢዎች ቢኖራት ጥሩ ነው አለ። የሚገርም በጣም ብዙ ነው ያላት። ሁሌ እነኚህ እዚህ ጋር የምታያቸው የሷ ከለሮች ናቸው። እዚህ ጋር የምታያቸው የሷ ከለሮች ጥቁሮች ናቸው። ነጭም አላት። ከዛ በኋላ እዚህ ጋር ጥቁርም አላት። እንደምታየው በተቻለ መጠን ሁሉንም ዳይቨርሲቲ የሆነ ካልቸር ሰዎችን በተለያየ ከለራቸው እንደምታያቸው በሁሉም ገዝተን እናሳያታለን። ችግሩ ብዙ ጊዜ ባርቢዎች አሁን እየተለመደ ነው እንጂ ያለው በፊት ነጫጮች ናቸው ሁሉም። አሁን ግን ዲዝኒ ፕሪንሰስ በጣም ብዙ በሜክሲካን በጥቁሮች በላቲኖች እያደረጉ ቪዲዮዎችን መስራት ጀምረዋል። ሶ እኛም ያንን ነው እያደረግን ያለ ነው እና መልስህን ለመመለስ አላት ብዙ ነጮች ብቻ አይደለም። ያቺ በዛ ሰዓት እነኚህ ኦልሬዲ ስላሏት እነኚህ በሙሉ ስላሏት የዛን ጊዜ ለክሪስማስ ምንድነው የምትፈልጊው ስንላት ኤልሳንና የእህቷን ነው የምፈልገው አናን ነው የምፈልገው ስላለች ነው የገዛንላት። Elsa. Yeah, can you tell us their name, mommy? Alright. Okay. Anna. Elsa. Her. What's her name? Barbie. Barbie. Her. 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 What's her name? What's her name? Encanto. Canto. And this one? Barbie. No. What's her name? Tana. No. What's her name? Tana. Tiana. Okay. And then this is Big Barbie. Those are your friends. Yeah? Yes. Okay. So I think ጥያቄህን Sorry, mommy. መልሼልሃለሁኝ እና እኛም ልጃችንን የእሷን ቀለም እያወቀች በጥቁርነቷ ጥቁሯን እየወደደች ያላትን ነገር ባላት ነገር ኮርታ እንድታደግ የተቻለንን በመናገኘው ነገሮች በሙሉ እያሳደግን ያለ ነው። እንደዚህ አይነት አንዳንዴ መልስ ብዙ አልመልስም፣ ግን በመልካም ንግግር ስለሆነ ያናገረኝ እኔም ልመልስለት ብዬ ነው። Thank you.